ሰላም ጤና ይስጥልኝ ክብራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዜናዎቹን ወደ እናንተ በማድረስ እኔ ሶፊያ ከድረኛ አብራችሁን ቆዩ። በሰሜን ሸዋ ሰላሌ ዞን እራ ወረዳ ከአማራ ክልል ተሻግረው የመጡ ጽንፈኛ ታጣቂዎች እንቅስቃሴ ተጠናክረው መቀጠሉን ምንጮች ገለጹ። እራ ወረዳ በአማራ ክልል አዋሳኝ አካባቢ የምትገኝ የኦሮሚያ ወረዳ ስትሆን ከአማራ ክልል ተሻግረው በሚመጡ ጽንፈኛ ታጣቂዎች ጥቃት ሰላም ከራቃት ሰነባብታለች ተብሏል። ተጨማሪ ዘገባ አለን። የአማራ ክልል ጽንፈኛ ታጣቂዎች የኦሮሚያ መሬት ለመውረር በሚያደርጉት ሙከራ ከአማራ ክልል ወደ ደራ ወረዳ ሰርገው በመግባት ጥቃት ሲፈጽሙ ቆይቷል። ወረዳው የአማራ ክልልን ከሚያዋስኑ የኦሮሚያ ወረዳዎች አንዱ ሲሆን ባለፉት 5 ዓመታት በፋኖ ታጣቂ ኃይሎችና በመንግስት ወታደሮች ያልተቋረጠ ጥቃት በህዝብ ላይ እየደረሰ ይገኛል። በወረዳው የፋኖ ታጣቂዎች በፈጸሙት ጥቃት በቢሊዮን የሚቆጠር ብር የሚገመት ንብረት መውደሙን ምንጮች ገልጸዋል። በተጨማሪም በርካታ ንጹሃን ተገድለዋል፣ በርካቶች ተፈናቅለዋል። እንደ ምንጮች ገለጻ በደራ ወረዳ በፋኖ ታጣቂዎች ጥቃት ከቤት ንብረታቸው የተፈናቀሉት ዜጎች ተጠልለው በሚገኙበት ቦታ በቂ ምግብና መጠጥ ባለማግኘታቸውና ለተለያዩ ተመሳሳይ ችግሮች ተጋልጠው እየተሰቃዩ ይገኛሉ። አሁንም በወረዳው በተለያዩ አካባቢዎች የፋኖ ታጣቂዎች ጥቃት ለመፈጸም ከፍተኛ እንቅስቃሴ ያደረጉ መሆናቸውን የገለጹት ምንጮች ህብረተሰቡ በስጋት ውስጥ ነው ብሏል። ይህ በእንዲህ እንዳለ መንግስት የኦሮሞ ነጻነት ሰራዊትን ለማጥፋት በሚል በወረዳው የፋኖ ኃይሎችን በማደራጀት የጦር መሳሪያ የማስታጠቅ ተግባሩን አጠናክሮ መቀጠሉን ነዋሪዎች ተናግረዋል። በአንጻሩ የኦሮሞ አርሶ አደሮችን የኦሮሞ ነጻነት ሰራዊት ደጋፊዎች ናቸው በሚል መንግስት ትጥቅ ያስፈታና ለእስር እየዳረገ መሆኑን ነው ነዋሪዎቹ የሚናገሩት። ይህ ደግሞ የፋኖ ታጣቂዎች ወደ ወረዳው እንደልባቸው ገብተው እንዲንቀሳቀሱ እድል ፈጥሯል ያሉት ነዋሪዎች በዚህም ህብረተሰቡ የታጣቂዎቹ የጥቃት ኢላማ መሆኑን ተናግረዋል። በደራ ወረዳ በጉንዶ መስቀላ ከተማ ከሚገኙት 2 ትምህርት ቤቶች በስተቀር የተቀሩት 94ቱ በፋኖ ታጣቂዎች ጥቃት ምክንያት የመማር ማስተማር ስራ ማቋረጣቸው ምንጮች ጠቁሟል። የወረዳው ህዝብ ከያቅጣጫው በሚደርስበት ጥቃት በሰላም ወጥቶ ለመግባት መቸገሩንም ምንጮች ገልጸዋል። የሰላም ሚኒስቴር ዴኤታ የነበሩት አቶ ታዬ ደንዳ የታጠቁ ኃይሎችን በመደገፍ ህዝቡን ለአመጽ ማነሳሳትና ህገወጥ የጦር መሳሪያ መያዝ በሚል 3 ክሶች እንደተመሰረተባቸው ተሰማ። ክሱ የተመሰረተው በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ላይ የሚፈጸሙ ወንጀሎች ጉዳዮች በሚመለከት ችሎት ነው ተብሏል። ተጨማሪ ዘገባ አለን። የፍትህ ሚኒስቴር የተደራጁና የድንበር ተሻጋሪ ጉዳዮች ዳይሬክተር አቃቢ ህግ በአቶ ታዬ ደንዳ ላይ 3 ክሶችን አቅርቧል። የአቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ ለኦሮሚያ ሚዲያ ኔትወርክ በሰጡት አስተያየት አቶ ታዬ ማክሰኞ ማንንም ሳይሰማ በድንገት ፍርድ ቤት እንደተወሰዱ ተናግረዋል። እስከዚያ ቀን ጠበቆቻቸውን እንዳላገኙ አቶ ታዬ በቀጣይ ቀን ረቡዕ ለአጭር ጊዜ ጠበቃቸውን እንዳነጋገሩ ገልጸው ትናንት ሐሙስ ደግሞ ዳግም ፍርድ ቤት መቅረባቸውን ገልጿል። በፍርድ ቤቱም 3 ክሶች እንደተመሰረቱባቸው ወይዘሮ ስንታየው ተናግረዋል። የታጠቁ ኃይሎችን መደገፍ፣ ህዝብን ለአመጽ ማነሳሳትና ህገወጥ የጦር መሳሪያ መያዝ በሚል 3 ክሶች እንደተመሰረቱባቸው ገልጸዋል። በማህበራዊ ሚዲያ ገጻቸው የታጠቁ ኃይሎችን መደገፍ፣ ህዝብን ለአመጽ ማነሳሳት የክስ ማጠንጠኛ መሆኑን ጠቅሰው ህገወጥ የጦር መሳሪያ በእጃቸው እንደተገኘም በመግለጽ አቃቢ ህግ 3 ክሶችን እንደመሰረተባቸው ወይዘሮ ስንታየው አስረድቷል። በ1996 የወጣውን የወንጀል ህግ አንቀጽ 251 ሐመርሃና አንቀጽ 257 ስር የተመለከተውን ድንጋጌና የጦር መሳሪያ አዋጅን በመተላለፍ የሚል ክስ ነው አቃቢ ህጉ ያቀረበባቸው። የሰላም ሚኒስቴር ዴኤታ ሆነው ሲሰሩ የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው ይህን ወደ ገኑ በመተው ጸረ ሰላም ኃይሎችን የሚደግፉ የፕሮፓጋንዳ መልእክቶችን በማስተላለፍ በስማቸው በተከፈተ ማህበራዊ ትስስር ገጽ ላይ ድጋፍ የሚገልጽ መልእክቶችን ሲያስተላልፉ ነበር ይላል የአቃቢ ህጉ የመሰረተባቸው ክስ። እንዲሁም ፍቃድ ሳይኖራቸው የጦር መሳሪያ አዋጁን በመተላለፍ በታህሳስ 1 ቀን 2016 ከረፋዱ 5 ሰዓት ላይ በልደታ ክፍለ ከተማ ወረዳ 6 በሚገኘው የመኖሪያ ቤታቸው ውስጥ በተደረገው ብርበራ አንድ ታጣቂ ክላሽን ኮብ መሳሪያ ከ2 ክላሽን ካዝናና ከ60 ጥይት ጋር ይዘው መገኘታቸውን ጠቅሰው ክስ ቀርቦባቸዋል። ክሱ ከተነበበ በኋላ በጠበቆቻቸው በኩል የዋስትና መብታቸው እንዲከበርላቸው ጥያቄ ቀርቧል። አቶ ታዬ ደንዳ በበኩላቸው በቁጥጥር ስር ሲውሉ በራሳቸውና በቤተሰቦቻቸው ላይ ሰብአዊ መብት ጥሰት እንደደረሰባቸው ገልጸው አቤቱታ በቃል አቅርበዋል። ምርመራው ታህሳስ 24 ቀን ማለቁንና ዘግይቶ ክስ መቅረቡንም ተቃውሟል። ፍርድ ቤቱም በአያያዝ ላይ ያቀረቡትን የመብት ጥያቄ በሚመለከት በጽሁፍ በዝርዝር ማቅረብ እንደሚችሉ ገልጿል። ዋስትናውን በሚመለከት መርምሮ ብይን ለመስጠት ለሚያዝያ 24 ቀን 2016 ተለዋጭ ቀጠሮ ሰጥቷል። አቶ ታዬ በመታሰራቸውና ይኖሩበት ከነበሩ የመንግስት ክራይ ቤት ቤተሰቦቻቸው እንዲወጡ በመደረጋቸው ቤተሰቡ ችግር ላይ መውደቁን ነው ወይዘሮ ስንታየው አለማየሁ የሚናገሩት።
በሚኒሶታ የሚገኙ የኦሮሞ ተወላጆች በዛሬው ዕለት የተቃውሞ ሰልፍ ሊወጡ መሆናቸው ተሰማ። የተቃውሞ ሰልፉ የተዘጋጀው የሆነ ከፍተኛ አመራር አቶ በቴ ኡርጌሳ ላይ የተፈጸመውን ግድያና በመላ ኦሮሚያ እየተፈጸሙ ያሉትን የዘፈቀደ ግድያዎች ለማውገዝ መሆኑ ተገልጿል። ሰልፉ እኔ ቀጣይ ነኝ በሚል ርዕስ የተዘጋጀ ሲሆን በኦሮሚያ ውስጥ የዘፈቀደ ግድያ ለማንም የማይቀር መሆኑን ይጠቁማል ተብሏል። ሰልፉ በአገሪቱ ሰዓት አቆጣጠር ዛሬ ከሰዓት 2 ሰዓት ተኩል ጀምሮ በኤምኤን ስቴት ካፒታል ይካሄዳል። በመጨረሻ ዜና በካናዳ ዊኒፔግ የሚገኘው የኦሮሞ ማህበረሰብ በኦሮሞ ህዝብ ላይ የሚደርሰውንና በሆነ ከፍተኛ አመራር አቶ በቴ ኡርጌሳ ላይ የተፈጸመውን ግድያ ለማውገዝ የተቃውሞ ሰልፍ ለማድረግ በዝግጅት ላይ መሆናቸው ተገለጸ። የተቃውሞ ሰልፉ በነገው ዕለት ሚያዝያ 27 ቀን 2024 በማኒቶባ ህግ ደንጋጊ ህንጻ ፊት ለፊት ከቀኑ 1 ሰዓት ጀምሮ እንደሚካሄድ አዘጋጅ ኮሚቴው ተናግሯል። የዊኒፔግና አካባቢው የኦሮሞ ተወላጆች ወጥተው እንዲሳተፉም ጥሪ ቀርቧል። ሰልፈኞቹ በኦሮሞ ህዝብ ላይ እየደረሰ ያለውን ግድያና የሰብአዊ መብት ረገጣ እንዲቆም፣ በኦሮሚያ ለዓመታት የዘለቀው ጦርነት እንዲያበቃ፣ የፖለቲካ እስረኞች እንዲፈቱና የዓለም አቀፉ ማህበረሰብ የኢትዮጵያ መንግስት በሰላማዊ ዜጎች ላይ ከሚፈጽመው ወንጀል እንዲቆጠብ ግፊት ለማድረግና ለመጠየቅ መሆኑም ተገልጿል። እንግዲህ ለዛሬ ያልናቸው መረጃዎቻችን እነኚህ ነበሩ። ቀሪ ኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።